ሰላም ለእናንተ ይሁን የክርስቶስ ቤተሰቦች፣ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም በጤና በሕይወት ጠብቆ አደረሳችሁ። የሉቃስ ወንጌል ምዕራፍ 2 ከቁጥር 11 እስከ 14። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና ይህም ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግም ተኝቶ ታገኛላችሁ። ድንገትም ብዙ የሰማይ ሰራዊት ከመልአኩ ጋር ነበሩ፣ እግዚአብሔርንም እያመሰገኑ ክብር ለእግዚአብሔር በአርያም ይሁን፣ ሰላምን በምድር ለሰውም በጎ ፈቃድ አሉ። አሜን። የእግዚአብሔር ስሙ እንደ ቃሉ የተመሰገነ ይሁን። ክብር ለእግዚአብሔር በሰማያት ላለው፣ ሰላምን በምድር አብዝቶ ለሰጠው፣ ከዘመናት በፊት ከአብ ጋር የነበር በሰው ልጅ አእምሮ የማይመረመር እጅግ ጥልቅ የሆነው ያ ታላቁ ምስጢር በነቢያት ሁሉ በትንቢት ሲነገር ዛሬ ተገለጠ፣ አየነው በምድር። ከሰማይ ሰማያት መላእክት ዘመሩ፣ ክብር ለእግዚአብሔር በሰማይ እያሉ፣ ሰላምን በምድር ለሰው ልጆች ሁሉ። እሰይ ተወለደ እልል እልል በሉ፣ ጌታ ተወለደ እልል እልል በሉ። የሰላም አለቃ ድንቅ መካር ኃያል የፍቅር ምሳሌ ጌታችን ተወልዷል። እንኳን ደስ አላችሁ፣ እኛም ደስ ብሎናል። እናቅርብ ዝማሬ ሰዎች እልል እንበል። እንዴት ያለ ምስጢር የማይመረመር በሰው ልጅ አእምሮ ፍጹም ማይነገር፣ እንዲሁ በፍቅሩ በጥበቡ ምስጢር ጌታችን ተወልዶ አየነው በምድር። ከሰማይ ሰማያት ከዙፋኑ ወርዶ እኛን ለማዳን ሲል በግርግም ተወልዶ ከጨለማ አውጥቶ ብርሃንን ሊያብሰን የንጉሶች ንጉሥ ክርስቶስ መጣልን። ጨረቃና ፀሐይ በቃሉ ያቆመው ምድርና ሞላዋን በእጁ የፈጠረው የአማልክቶች አምላክ በበረት የተኛው የመወለዱ ቀን ምስጢሩ ድንቅ ነው። በጎችና ላሞች በስትንፋስ ያሞቁት እረኞች መጥተው አዩ ሰገዱለት። መንፈስ ቅዱስ መርቶ አመጣቸው በእውነት የጥበብን ሰዎች ኮከቡ መራቸው። ንጉሡን ልናይ ነው ብለውም መስክረው በብዙ በርቀት በማመን ተጉዘው ቤተልሔም ደርሰው ኮከቡ አስቆማቸው። ደረሱኛ አገኙት በክብር ሰገዱለት። ወርቅና ክርቤንም ዕጣንም አመጡለት። ድንቅ ሥራ ድንቅ ታምር ተፈጠረ ዛሬ በዓይናችን ልናየው ሰምተነው በወሬ ምስጢሩ ተገለጸ ዓለም ነፃ ወጣች። እንዘምር ዝማሬ እንበል የምስራች። የሰላም አለቃ ድንቅ መካር ኃያል የፍቅር ምሳሌ ጌታችን ተወልዷል። እንኳን ደስ አላችሁ፣ እኛ ደስ ብሎናል። እናቅርብ ዝማሬ ሰዎች እልል እንበል። እናቅርብ ዝማሬ ሰዎች እልል እንበል።